እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ በሰላም አደረሳችሁ። በረከት ኤልያስ ነኝ ከሆሳዕና መካነ ኢየሱስ ከብርሃናት ፖድካስት። ዛሬ ደግሞ በአንድ እንግዳ ወደ እናንተ መጥተናል። እንግዳችን ራሱን ያስተዋውቅልንና ይጀምራል። ታድዬ እንዴት አለ? እግዚአብሔር ይመስገን ሰላም ነኝ። ስምህንና ቤተክርስቲያን ውስጥ ያለህን የአገልግሎት ድርሻ ንገረንና ወደ ጭውታችን እንገባለን። እሺ፣ አመሰግናለሁ። ስሜ ታደሰ ተገኝ ይባላል። የሆሳዕና መካነ ኢየሱስ ማህበረ ምዕመናን መሪ ነኝ። እንኳን ለ2018 የጌታችንና የመድኃኒታችን የትንሣኤ በዓል መታሰቢያ በሰላም አደረሳችሁ። ያው ዛሬ እንደዚህ ስለተገናኘን በጣም ደስ ብሎኛል። ያው የበዓልም ጊዜ ስለሆነ ፋሲካ ደግሞ በብዙ ሰዎች ዘንድ የተለየ ትርጉም ያለውን በዓል ነው። ለታዴ ፋሲካ ምን ልዩ ትርጉም አለው? እንዴት ነበረ የምታከብረው? ጥቂት ብታስታውሰን ወደኋላ ልመልስና። እሺ፣ አመሰግናለሁ። እንደሚታወቀው የፋሲካ ወይም የትንሣኤ በዓል መታሰቢያ በክርስቲያኑ ማህበረሰብ ዘንድ ልዩ መታሰቢያ ያለው ትልቅ በዓል ነው። በኔ እይታ፣ በኔ አስተሳሰብ፣ በኔ አመለካከት የትንሣኤ በዓል የክርስትና እምነት መሰረት ነው፣ አስኳል ነው ማለት ይችላል። ምክንያቱም ያለ ትንሣኤውና ያለ ጌታ ኢየሱስ ክርስቶስ መገኘት የትንሣኤው በዓል አይደለም። ክርስትናችን የተመሰረተው በትንሣኤ ስለሆነ በክርስቲያኑ ማህበረሰብ ዘንድ በጣም የተለየ ቦታ አለው። እንደ ግል ለኔም በጣም ልዩ ስሜት፣ ልዩ አክብሮት ያለኝ ትልቅ በዓል ነው። እሺ፣ ዝም ብሎ ስለ እንትኑ ከመሄዳችን በፊት በዓል ታዴ ጋር እንዴት ይከበራል? ፋሲካ እንዴት ነው የምታሳልፈው? ያው አሉ የምናውቃቸው መንፈሳዊ ልምምዶች፣ የአዳር ፕሮግራሞች፣ ልዩ ልዩ ነገሮች የሚደረጉበትን በዓል ነው እና ጥቂት የምታስታውሰውም ገጠመኝ ካለ? እሺ፣ አመሰግናለሁ። ያው የቅዳሜ ምሽት አዳር ፕሮግራም ጸሎት ከጓደኞቻችን ጋር እንዲሁም ከአገልጋዮች ጋር ጸልየን እየተነስቷለን ለማብሰር የምንወጣበትን ጊዜ ነበር። በተለይ በወጣትነት እድሜያችን በጌታ ወጣት ልጆች በነበርን ሰዓት ያንን እናደርጋለን። አሁንም አልተቋረጠም፣ ግን ከወጣቶች ጋር የማደሩ ነገር የለም እንጂ ሌሊት ላይ 11 ሰዓት ወጥተን እንደገና የትንሣኤውን ማለዳ አብስረን የምንመለስበት እስከ ዘንድሮ ድረስ ያለ ነው እና ይሄ በህይወቴ ውስጥ ማረሳው ልዩ ግምት የሚሰጠው ትልቅ አገልግሎት ነው። እሺ፣ ሌላው ደግሞ ያው የፋሲካ በዓል በብዙ ክርስቲያኖች ዘንድ ልዩ ቦታ የሚሰጠው ጌታም ኃጢአታችን መስዋዕት የሆነበት ልዩ ትውስታም ያለን በዓል ነው እና አንድ ነገር ብለህናል በንግግር መሀል ጌታን ካወቅኩ በኋላ ሚል ማለት ነው እና ታዴ ማን ነው? በጣም የብዙ ሰዎችም ጥያቄ ስለሚሆን የተወለደ የታደገ ጥቂት ወደኋላ አሁንም ተመልሰን ማን ነው ታዴ? ወጣትነቱን ያደገበትን አስተዳደግ ጥቂት ብታስታውሰን። እሺ፣ አመሰግናለሁ። እንግዲህ ተወልጄ ያደግኩት እዚህ ሆሳዕና ከተማ ነው። እንደ ማንኛውም ኢትዮጵያዊ ተወልጄ በኢትዮጵያዊ ባህል አስተዳደግ ያደግኩ አንድ ሰው ነኝና እዚሁ ከተማ ነው ያደግኩት። ምናልባት በልጅነቴ ያው በጌታ አልነበርኩም። ቤተሰቦች የሚያመልኩት አምላክ አለና ያንን ነበር የምናመልከው። በተለይ የነበረበት አንድ የክርስትና ዘውግ አለ። በዛ ዘውግ ነው ያደግኩት። እንደ ማንኛውም ኢትዮጵያዊ ከጓደኞቼ ጋራ በመጫወት በማደግ እንዲሁም ልዩ ልዩ ነገሮችን መንፈሳዊ ነገሮችን እንኳን ብዙም ጥሩ አልነበርኩም ማለት ይቻላል። ደካማ ነበርኩ። ይሄን ይመስላል ባጭሩ ያለኝ የልጅነት ህይወቴ። እሺ፣ እኔ ብቻ ሳልሆን በጣም ብዙ የቤተክርስቲያናችንም ወጣቶች ሌሎችም ሰዎች የሚስማሙበት አንድ ልዩ የታዴ ባህሪ አለ እና ምንድነው በጣም ብዙ ሰው ታዴ ትሁት ነው ይላል እና ከወጣቶች ጋርም ያለ ኮሚኒኬሽን ጠንከር ያለ እንደሆነ ብዙዎቻችን የምናስተውለው ነገር ነው እና ይሄ እንዴት ተገነባ? የስር መሰረት አለው ወይ? ትልቅ ጥያቄ ነው። በእርግጥ ያው ስለ ራሴ እንዲህ ራሴ መናገር ባልችልም ተጽዕኖ አሳርፌ ከሆነ ወጣቱ ላይ በጣም ደስተኛ ነኝ። እንደ አንድ አገልጋይ መሪ ተከታዮች ላይ ይህን ያህል ተጽዕኖ በጎ ተጽዕኖ መፍጠር መቻሌ ድንቅ ነው። ክብር ሁሉ ለጌታ ይሁን። ይሄ እንግዲህ የእግዚአብሔርም ስጦታ ነው። ምክንያቱም የኛ ባህሪያችንን የሚያርቀው ባህሪያችንን የሚያስተካክለው እግዚአብሔር ነው። እንግዲህ በእግዚአብሔር ቤት ከመምጣቴም በፊት የነበረኝ የተፈጥሮ ባህሪ ነው፣ የተፈጥሮ ካራክተሪ ነውና ቤተሰብም አካባቢ ብዙም ጭምት እንደሆንኩ ይናገራሉ። በተለይ እናቴ በህይወት በነበረች ጊዜ ኢቭን እኔን አስተኝታ ብዙም ለእንቅልፍ
ጊዜ ሰጥ ነበር አላስቸግራትም ነበር እንደሌሎች የቤተሰብ ልጆችና ከዚህ የተነሳ የተፈጥሯዊ እግዚአብሔር የሚሰጠው ጸጋ ነው ብዬ አስባለሁ። ይሄን ይመስላልና አይ የሚገርም ነው እውነት ለመናገር ቤተክርስቲያን ውስጥ እንደዚህ አይነት መሪ ማግኘት በዚህ መልክ ደግሞ ሰዎች ሲያገለግሉ ማየት ለብዙ ወጣት ለብዙ ደግሞ ነገ ለሚያገለግል ሰው ትልቅ መልእክት ያለውም ነገር ስለሆነ ማለት ነው ከባህሪ አንፃር ማለት ነውና ትልልቅ ነገር ኖሯቸው በርካታ ሰዎች በባህሪ ምክንያት የሚገባውን ነገር ሳያደርጉ ሲቀሩ ምናምን እናያለን እንመለከታለንና እግዚአብሔር አይውሰድብህ ለማለት እፈልጋለሁ። ጌታ ያብዛልን። ብዙዎቻችን ብዙ የተማርንበትም ነገር ስለሆነ ማለት ነውና ከሰላምታ ጀምሮ ማንሳት እንችላለንና በርካታ ሰው የሚያወራውም ነገር ስለሆነ ማለት ነውና ይሄን ፖድካስት ራሱ እስከምንቀርጽበት ጊዜ የቤተክርስቲያናችን መሪ ነህ ግን ባልቀነሰ ነገር ነው ያየነውና ጌታ አይውሰድብህ ለማለት እፈልጋለሁ። ሌላው አንድ በጣም ከባድ ጥያቄ ላነሳ ነው። ታዴ ጌታን ሳያገኝ በፊት በነበረው ህይወት አንዳንድ ልምምዶች ነበሩት ምንድናቸው? እንዴት ወጣ? ምናልባት ዛሬ ላይ እያገለገልክም አንድ ትልቅ ቤተክርስቲያን እየመራህ የሚያይ ከኋላ የነበረ ሰው ይማርበትም ሊሆን ስለሚችል ብታነሳለን እስቲ። መልካም እንግዲህ በነበርኩበት የቤተ እምነት የእግዚአብሔርን ቤት ወይንም በዛ ቤተ እምነት ብዙም የሚከታተል ማንነት አልነበረም ብዬሻለሁና ውሎ አለ፣ ጓደኝነት አለ፣ አብሮ አደግነት አለ፣ ልጅነትም አለና ያንን በመንፈሳዊ ነገር ኮች እያደረገ የሚመክረን የሚያሳድገን ሰው አልነበረም። እንግዲህ እንደማንኛውም ወጣት ያው ብዙ መደረግ ያለባቸው ነገሮች አድርገን አልፈናል በእድሜያችን ደረጃ። በተለይ ሆሳና በተለይ የዚህ ቅርብ ርቀት ላይ አምቢቾ የሚባል አካባቢ የሚበቅል ጫት ነበረ። ጫት በጣም እቅም ነበረ። እንደውም አይረሳኝም። የጫት ሱሰኛ ነኝ ማለት ይቻላል። አንድ ቀን ሳልቅም ማለፍ አልችልም። ይሄ ልምድ ነበረኝ። እንደውም አስታውሳለሁ በ1983 ከሰዓት በኋላ ብሔራዊ ፈተናዎችን ስፈተን ጫት ቅሜ ነበር የምፈተን የነበረው። ይሄ በጣም ለጫት አዲክትድ ነበርኩ ማለት ይቻላል። እግዚአብሔር እንግዲህ ከዚያ ሁሉ ሰንሰለት ከዛ ሁሉ ስራት ነው የፈታኝ። ክብር ለእርሱ ይሁን። አሜን አሜን። ያው እዚህ መሀል እንዴት እንደወጣ ብታነሳለን። ምናልባት የተለያየ አዲክሽን ዛሬ ላይ ያሉ ግን እንደዚህ ደግሞ ወጥቶ ቆሙ ያለ ሰው ያላዩ በርካታ ወጣቶች አሉ እና መውጣት የሚፈልጉ ግን መውጣት ያልቻሉ ማለት ነውና ታዴ እንዴት ወጣ ከነዛ ልምምዶች? አሁን ደግሞ እንደምናየው እስከ ቤተክርስቲያን መሪነት ከዛ ሰፈር እስከ ማገልገል መታሃልና እንዴት ወጣ ታዴ? እንዴት እዚህ ጋር ልትደርስ ቻልክ? እስቲ ብታነሳልን ምን ነበሩ ልምምዶች? ትልቅ ጥያቄ ነው ያነሳሽው። በተለይ እንደዚህ ሱስ ወይንም አዲክሽን ወይንም ሱሰኝነት በቀላል ነው የሚጀመረው። ሲጀመር በጣም ደስ ይላል፣ በጣም አትራክቲቭ ነው። እንደ ቀልድ ነው የሚጀመረው፣ እንደ ቁም ነገር አታዩም። ነገር ግን ስር እየሰደደ ሲሄድ በጣም ሱሰኛ ወይም ለዛ ሱስ ተገዢ የሚሆንበት ህይወት ነው ያለው። እግዚአብሔር ካረዳ በስተቀር በተለይ አዲክትድ የሆነ ሰው ከሱስ የሚላቀቅበት መንገድ ረጅም ነው። ሎንግ ፕሮሰስ አለው፣ በጣም ረጅም ነው። በተለይ ከነበረብኝ የሱሶች አዲክሽን ውስጥ ሲጋራ በጣም ከባድ ነበረ። አጨስ ነበረ። በነገራችን ላይ ይሄንን የኔ ቤተሰብ አያውቅም፣ ግን ጓደኞቼ አብረናቸው ስናሳልፍ የነበረ ልጆች ያውቃሉ። በጌታ እንኳን ሆኜ ያልተኳቸው ሱሶች ነበሩ። ሲጋራ አንዱ በጣም ከፍተኛ የሆነ የሲጋራም ልምምድ ነበረኝና እግዚአብሔር በራሱ ጊዜ ነው፣ በሂደት ነው። ወደ ጌታ ቤትም ከመጣው በኋላ አጎቴ ነው በነገራችን ላይ ጌታን እንድቀበል የሚረዳኝ። ከዛ በፊት ግን ዋጋ የከፈሉ አገልጋዮች አስታውሳለሁ። ፓስተር ሽመልስ፣ ፓስተር ዘርዬ አሁን ደቡብ አፍሪካ ነው ያለውና እነሱ በጣም በጌታ ነበሩ። ያኔም እነሱ በጣም ይጸልዩ ነበረ። በአንድ ወቅት አስታውሳለሁ አማኑኤል አሙጽ የሚባል ካሴት ነበራቸውና ወጥቶ ነበር። 3 ካሴት አይ ቲንክ ይመስለኛልና 12ኛ ክፍል ስንማር አካባቢ እኔና ጓደኞቼን ከሰዓት የሆነ ፕሮግራም እኛ ቤት ብለዋሉና አይ እነሱ አገልጋዮች ናቸው፣ በጣም ይጸልያሉ፣ የፈውስ አገልግሎት ሁሉ መሀል መሰረተ ክርስቶስ የሚያደርጉ ልጆች ነበሩና ሽመልስ ነበር፣ አሁን ፓስተር ነው። አይ ሽሜ የኛ ህይወትና ያንተ ህይወት የተለያየ ነው። ከሰዓት በኋላ ደግሞ እኛ የምንደበርበት ነው፣ የምንቀምበት ሰዓት ነው፣ በጣም ውድ ጊዜያችን ነውና ይሄ ጊዜ በጣም ያንተን ህይወት ደግሞ እንዳናመሰቃቅለው ብትተወን ብለናል ነው። ግድ የላችሁም ከነሱሳችሁ ነው ከነ ባህሪያችሁን ላስተናግዳችኋል። አስታውሳለሁ ኬሪቱ ግቢ አካባቢ መሀል አሁን
ኢልትሮ ሆቴል ያለበት ከሱ ጀርባ ነበረ ቤታቸውና ከሰዓት በኋላ እኛ እየቃምን ሰንደላችንን ለኩሰን እያጨስን እሱ ካሴቱን ያሰማ ነበር። ያኔ በካሴት ነበርና የሚደረግ የነበረው እዛ ውስጥ የነበረውን ነገር ብዙም የምርቃና የሚባል ነገር አለና በምርቃና ስለነበርን ለኛ ፈን ነበር፣ ለኛ ኢንጆይ ያደርግ ነበር። ነገር ግን የእግዚአብሔር ዘር እየተዘራብን ውስጣችን እያደገ ሲሄድ ጌታ እንግዲህ በጊዜው ነው ሁሉን ውብ የሚያደርገውና ከዛ አይነት እስራት ልንላቀቅ ችለናል። በነገራችን ላይ ሱስ ውስጥ አዲክትድ የሆኑ ሰዎች ተስፋ የላቸውም እያልኩሽ አይደለም። ተስፋ አለ። እግዚአብሔር ነገን የሚቀይር አምላክ ነው። በእኛ ላይ ፕሮግራም አለው። እግዚአብሔር ሲፈጥረን ኖረን ብቻ እንድናልፍ አይደለም፣ የሱንም ሐሳብ እንድናገለግል ነው። አንቺ የምታገለግዩን ሌላ ሰው ያገለግለው፣ እኔ የማገለግለው እኔ የምሸፍነውን ፓርት ሌላ ሰው አይሸፍንም። አንዳንድ ጊዜ የእግዚአብሔር ፕሮግራም እንደዚህ ነው። ፕሮግራሙ ያለበት ሰው ደግሞ በተለያየ አይነት ሁኔታ መንገድ ሊያልፍ ይችላል። እግዚአብሔር ግን ሲረዳ ከሱስ መላቀቅ የሚቻልበት እድል ሰፊ ነው። እንዳልኩሽ ግን ሱስ ውስጥ ያለ ሰው በቀላሉ ከዛ ሱስ ስላልተላቀቀ ስላልተፋታ ተስፋ መቁረጥ የለብንም። እንደ አማካሪም ልንቀርብ እንችላለን። ተሞክሯችንንም ልንነግረውን ስለምንችል ሱስ ውስጥ ያለ ሰው ያሳዝነኛል፣ በጣም በጣም ያሳዝነኛል። መተው ይፈልጋል፣ ግን መተው የሚችልበትን አቅም ነው የሚያጣው። ይሄ ነው የሱስ አንዱ ባህሪ፣ አንዱ ገጽታ ይሄ ነው አስከፊነቱና ይፈልጉታል ከሱስ ውስጥ መላቀቅን፣ ነገር ግን አይችሉም። የጌታ መንፈስ ካረዳ በስተቀር ከዛ ሱስ መላቀቅ በጣም ከባድ ነው የሚሆነው። እንደ ቀልድ ነው የሚጀመረው እንዳልኩሽ፣ ሲሰድ ደግሞ እሱን መንቀል ከባድ ነው፣ ዋጋ ያስከፍላል። ብዙ ነገር ነው የሚያሳጣው። ከሰው ላይ ይነጥልሻል። ብቸኛ የምትሆኝበት ጊዜ አለ። በቃ እግዚአብሔር ላይ ማማረር ሁላ አለ። እግዚአብሔር ለኔ ለምን እንደዚህ ያደረገ ወይ የሚል ጥያቄ ይነሳል። እግዚአብሔር ምክንያት ባይሆንም እሱን እንደገና ብሌም የምናደርግበት የምናማርርበት ህይወት ውስጥ የምንገባበት በጣም አስቀያሚ ህይወት ነው ማለት ይቻላል። ነገር ግን ተስፋ አለ። እንዳልኩሽም ተስፋ ይቆረጥበት እግዚአብሔር ተስፋ አለና መነሳት ከዛ ሱስ መላቀቅ የሚቻልበት እድል ሰፊ ነው። ማገገም ይፈልጋል፣ ብዙ ትሪት ማድረግ ይፈልጋልና ሱስ ውስጥ ያሉ ወጣቶችም ተስፋ መቁረጥ የለባቸውም። በራሳቸው ላይ ተስፋ እንዳይቆርጡ አበረታታቸዋለሁ። እግዚአብሔር ቀን ቀጥሮላቸዋል ነፃ የሚሆኑበትን የሚል የግል ህይወት ተሞክሮ ያንን ስለሚያሳይ ነውና ይሄን ማለት ፈልጌ ነው። የሚገርም ነው በእውነት እና ከዛ ሰፈር አንተ ማገልገል ጀምረሃልና አንተ ራሱ ትልቅ ያው ምስክር ነህ ለበርካታ ወጣቶችና መቆም ይቻላል፣ ማገልገል ይቻላል፣ እግዚአብሔር ኃይል አለው፣ የእንደገና እድል እግዚአብሔር ይሰጣል ለማለት ይኸው ትልቅ ምስክርና እግዚአብሔር ይመስገን። በጣም ደስተኛ ነኝ ይሄን በማየቴና አሁን ላይ ደግሞ በጣም ከባባድ ሱሶች ደግሞ አሉ ከእናንተ ጊዜ ደግሞ በላይ ማለት ነው። እና እንደ ቀልድ እንኳን ቤተክርስቲያን ውስጥ ሰው እያለ እያገለገለ የወደቀ ያለበት ጊዜ ላይ ነው የምንገኘው። ከዛ ደግሞ በጣም እንደ ቀልድ የሚመጡ ደግሞ የሶሻል ሚዲያ አዲክሽኖች እና የኃጢአት ልምምዶች ምናምን አሉና ወጣቶችን ምን ማለት ትፈልጋለህ ከዚህ ጋር በተገናኘ እና ልምምዳቸውን እንዲያስተካክሉ እንደ ቤተክርስቲያን መሪም? ከዛ ደግሞ ያው እዚህ ላይ ደግሞ አክዬ ቅድምም ስናነሳ እንደነበረው ሱስ ውስጥ ያሉ ልጆች ለማገገም ጊዜ የሚፈልጉ ናቸውና ፕሮሰስ አለው ድነቱ ማለት ነውና ይሄኛው መንገድ ማለት ነውና ስለዚህ እንደ ቤተክርስቲያን መሪ ያሉ ሰዎች ፊት ቀድመው ያሉ ሰዎች ደግሞ ምን ማድረግ አለባቸው የሚለው ይሄን ሀሳብ ብታነሳል። ጥሩ አመሰግናለሁ። እንግዲህ እንዳልሽው ነው በተለይ በዚህ ዘመን ከኛ ዘመን የበለጠ በቴክኖሎጂ የተደገፈ የተለያዩ አዲክሽኖች ወይም ሱሰኛ የሚያደርጉ ነገሮች እንዳሉ ይታወቃል። ከያዝነው ስልክ አንስቶ ቅድም እንዳነሳሽው በተለይ ሰፊ የሚያጠኑበትን ጊዜ የሚሰሩበትን ጊዜ በጣም ሌሊት እስከማይተኙ ድረስ ብዙ ወጣቶችን ሱሰኛ አድርጓል። እንደሚታወቀው ለወንጌል አይደለም የስልክ ቴክኖሎጂ የተፈጠረው፣ ነገር ግን እዛ ሶሻል ሚዲያ ውስጥ ጊዜያቸውን ያጠፋሉ። አላማቸውን ሊስቱ የሚችሉበት በርካታ እድል አለ። ኮንቴንቶቹም ለነሱ የማይመጥን ነው። ብዙ ኮንቴንቶች ያው ዓለምን ዲዛይን ያደረገችው ስለሆነ ዓለማዊ ኮንቴንቶች አሉ። ስፔሻሊ የፖርኖግራፊ ሪስትሪክትድ አይደለምና የተገለጠ ነው። ስለዚህ ወጣቶች ከዚህ ራሳቸውን እንዲያገሉ እንመክራለን። ምናልባት ጥናቶች እንደሚናገሩት በፖርኖግራፊ አዲክትድ የሆነ ሰው የተወሰነ የሜንታል የማስተዋሉን ችሎታ ዲስቶርት ያደርግበታልና ይሄ ደግሞ በጣም በየተለያየ ጊዜ ሪላፕስ እያደረገ እንደገና ለችግር የሚጋለጣቸው የማስተዋልን ያስተውሉትን ክፍተት ይፈጥራል፣ ሱሰኛ ያደርጋል፣ ጊዜያቸውን ይወስዳል፣ ብዙ ነገራቸውን የሚያባክነውና ላይን ራሱ የሚፈጥረው ጨረርም ተጽዕኖ እንዳለው ይታወቃልና በተለይ የቅርብ ጊዜ ጥናቶች እንደሚያሳዩት ከዚህ የሶሻል ሚዲያ አዲክሽን መውጣት በራሱ አንድ ትልቅ ተግዳሮት ነው። ነገር ግን በሙያው የሰለጠኑ ሶሻል ሚዲያ ላይ ያሉ ሰዎች እንደሚመክሩን ከሆነ ፕላንድ ማድረግ
ምናልባት ተዛማጅነት ከነሱ ህይወት ጋር ማይጣጣም ገጾችን ወይንም ዌብሳይቶችን ባይመለከቱ መርጣለሁ። ለምሳሌ ያህል በመንፈሳዊው ዘርፍ ዩቲዩቦች ላይ መዝሙሮች አሉ፣ ስብከቶች አሉ፣ ትምህርቶች አሉ። እነሱን በአማራጭ መከተል ቢችሉ አንዱ አማራጭ ነው፣ አንዱ ማከሚያ መንገድ ነው ብዬ አስባለሁ በግሌና ነገር ግን ሙሉ በሙሉ እነሱን ማቋረጥ ይቻላል የሚል እምነት አይኖረኝም። ነገር ግን ጫናውን መቀነስ የሚቻልበት እድል ሰፊ ነው። እንዳልኩሽ ይሄ ወጣት ለብዙ ነገር የተጋለጠ ነው። በቴክኖሎጂ የተደገፈ የአዲክሽን የተለያየ ልዩ አይነት ሱሰኝነት አዲክትድ ስለሚሆን ይህንን በተለይ ቤተሰቦች ቲኔጅ የሚባሉትን በ10ዎቹ ዕድሜ ያሉትን ልጆች በተለይ ተንቀሳቃሽ ስልክ ስማርት ስልኮች ቤተሰብ ባንሰጥ የሚል ነገር አለኝ። ምናልባት ይሄ በእድሜያቸው የተገደበ እየተማሩ ሲሄዱ ይህንን ነገር ቢያውቁት የተሻለ ነው። አንዳንድ በቴክኖሎጂው ቀደም ያሉ ወላጆችም ልጆቻቸውን ስለ ጉዳቱም ጭምር የሚሰጠው ጥቅም እንደተጠበቀ ሆኖ መልካም ጎኑን የሚጠቀሙበትን አውድ በተለይ ፒዲኤፎች ቢያወርዱ መጽሐፍትን ቢያወርዱ እንደዚህ አይነት ነገሮችን ማየት እንደሚችሉ አድቫይዝ ቢያደርጓቸው ቢመክሯቸው የሚል አመለካከት አለኝና እንዳልኩሽ እዚህ ስልካችን ላይ ያለው ነገር ሁሉ የጽድቅ አይደለም የኃጢአት ይበዛዋልና እየመረጡ እነሱን ያማከለ ህይወታቸውን ያማከለ ክርስትናቸውን ያማከለ ያደጉበትንም ባህል ካልቸሩንም መሰረት ያደረገ ነገሮችን ቢያዩ የሚል የኔ ምክር ይኖረኛል። እዚህ ላይ ጥቂት ላነሳ የምፈልገው ደግሞ ሌላ ከቤተሰብ አኳያ ደግሞ ያው ሱሰኛም የሚሆነው የተለያየ የኃጢአት ልምምድ ውስጥ የሚኖረው ሰው ቤተሰብ ውስጥ የታቀፈ ሰው ቤተሰብ ውስጥ ያለ ልጅ ነውና አንድ ቤተሰብ ከልጆቹ ጋር ሊኖረው የሚገባው አታችመንት ምን አይነት ነው? ምን አይነት አታችመንት ሊኖረው ይገባል? አሁን ላይ በርካታ ወጣቶች ወይም ደግሞ በቲኔጀር እድሜ ያሉ ታዳጊ ልጆች የሚያነሱት ሀሳብ አለ። ብቻዬን ነኝ፣ የሚቀርበኝ ሰው የለም፣ ማወራው ሰው የለም እና ቤተሰብ መሀል እያለ ማለት ነውና በጣም ከፍተኛ ክፍተት አለ። ያም አንዱ ለኃጢአት ልምምድ የሚጋብዝ ነገር ሆኖ እናገኘዋለን እና ከዛ አንፃር ቤተሰብ ከልጆቹ ጋር ምን አይነት ቁርኝት ሊኖረው ይገባል? ጥሩ ጥያቄ ነው ያነሳሽው። ምናልባት በማህበራዊነት ወይም ሶሻላይዜሽን ላይ የኛ ባህል ጠንከር ያለ ነውና ልጆች አዋቂ ሲናገር አትናገሩ፣ በዚህ በቁጣ ሙድ ነው እኛ ያደግነው። በተለይ እናንተን አይደለም፣ እናንተ ነፃነት አላችሁ በአንጻራዊ። እኛ ያደግንበት ባህል የኢትዮጵያዊ ካልቸር ራሱ ሰውን የማክበር የመፍራት ማለት ይቻላል እና በዛ አውድ ነው ያደግነው። እኔ እንዲህ አስባለሁ። በተለይ በዚህ ዘመን ያሉ ወላጆች እድለኛ ናቸውና ከልጆቻቸው ጋራ ሶሻላይዝ የሚያደርጉበት የሚግባቡበት እንደ ጓደኛ ያስቀናኛል። አንዳንድ አባትና ልጆች በተለይ እርስ በርስ ይተራረባሉ፣ ይቀላለዳሉና ያ በጣም ደስ ይላል። ምክንያቱም እነሱን አካል ማድረግ ከነሱ ጋራ መቅረብ እኛ እንደተገለልንበት አዋቂ ሲናገር አትናገሩ የሚል ማዕቀብ ተጥሎባቸው ሳይሆን በነፃነት ማሳደግ ብንችል የተሻለ ነው። እኔ እንደውም እንዲህ አስባለሁ። አንዳንድ ቤተሰቦች ላይ በተለይ በሳምንት አንድ ቀን ሊሆን ይችላል ድክመታችንን እኔም አላረኩትም። በነገራችን ላይ ግን ከልጆቻችን ጋር ምንድነው በዚህ ሳምንት ያለን ኢንተራክሽን ምንድነው? ምን አስቀየምናችሁ? ምን አጎደልንባችሁ? ውይይት ቢኖር የ30 ደቂቃ ውይይት ቢኖር እርስ በርስ የምንተራረምበት የምንገነባባበት ነው ብዬ አስባለሁ። ቅድም እንዳልኩሽ አንዳንድ የሚቀላለዱ ያስቀኑኛል የእውነት ለመናገርና እንደዚህ አይነት ቤተሰቦች አሉ። ይሄ ሊለመድ የሚገባ ባህል ነው ብዬ አስባለሁ። በተለይ ከመንፈሳዊው ከጸሎትም እግዚአብሔርን ቃል ከምናካፍለውም ጊዜ በዘለለ ልክ በቃ ፈታ ብለው ስሜታቸውን የሚገልጹበት ሐሳባቸውን የሚያንጸባርቁበት እድል ብንሰጣቸው ለልጆቻችን አንደኛ ፈሪ አይሆኑም፣ ሐሳባቸውን መግለጽ ይችላሉ። ሁለተኛ ደግሞ አይሰወሩብንም። ብዙ ጊዜ ቅድም ስላነሳሽው እሱን ሐሳብ ብናገር ደስ ይለኛል። በሰው መሃል ተከበው ብቸኛ የሚሆኑ ሰዎች አሉ። በቤተሰብ በጣም ብዙ ፋሚሊ ኤክስቴንድድ ፋሚሊ በሚባል ደረጃ 10-12 ሰዎች ሆነን ግለኛ የሚሆኑ ዝምተኛ የሆኑ ጭምት የሆኑ ልጆችን እናስተውላለን። እነኚህን ልጆች መቅረብ ነው ያለብን። የነሱን አውድ የነሱን ድምጽ እንዲናገሩ እንዲተነፍሱት፣ ቢያንስ ሲተነፍሱት እንኳን ይቀላቸዋልና እንዲያወጡት ማድረግ አለብን። ቢያንስ ይቀላቸዋል። እንዳልሽው ነው። በተለይ ብዙ ወጣቶች እግዚአብሔር ይመስገን አሁን ሁሉም ቤት የየራሱ ክላስ ስላለው ተማሪው የየራሱ መኝታ ቤት ስላለው ስልኩን ይዞ ሁሉም ብቸኛ ነው የሆነው። ሶሻል ሚዲያ ላይ ሁሉም ብቸኛ ነው ያለውና እንደውም አንድ ሰው ሲቀልድ ነበረ። እራት እየተበላ አባትና እናት አያውቁም፣ ልጆች ግን የዛሬው ምግብ ይደብራል፣ የዛሬው ምግብ ብለው በቴክስት ይለዋወጣሉ። ያን ያህል ቴክኖሎጂ አድርጓልና ፊት እየበሉ ራሱ ዳድ ዛሬ
ፊቱ ይደብራል አይነት ነገር ይቀያለዳሉ። ይሄንን አናውቅም እንደ አባት የሆነት ለመናገርና ይሄንን ቀርበን እንደው ፈን ብናረገው ከነሱ ጋር ብንቀርብ አታችመንታችን ግንኙነታችን ትስስራችን በጣም እንደ ጓደኛ ብንሆን ወርደን ከነሱ ጋራ ቢያንስ ሁሉ ቀን አይደለም ነገር ግን የተወሰነ በሳምንት ውስጥ እንደዚህ የራሳችንን ነገር ሪፍሌክት የምናደርግበት እንዲያን ነበር የምንተራረምበት ሂስ የምንቀበልበት ለማሻሻል ጥረት የምናደርግባቸው አንዳንድ መድረክ ወይንም ፕላትፎርም ቢዘጋጅ በቤተሰብ ደረጃ ጥሩ ነው ባይነኝ እኔ ይሄን ቅድም ያልሽውን ሐሳብ ይቀርፋል በተወሰነ መልኩ ልጆች ብቸኛ ናቸው እንደተባለውም በራቸውን ዘግተው ነው እንደዚህ አዲክትድ መሆናቸውን ሲግናል ነው አንዱ ምልክት ነው በተለይ አንዳንድ ልጆች እንደዚህ ቀደም እንዳልኩሽ ተፈጥሯቸው ጭምት የሆኑ ልጆችን ብቻ ሳይሆኑ በአንድ ወቅት ተናጋሪ የነበሩ በአንድ ወቅት ሶሻብል የነበሩ ልጆች ድንገት ስታክ ሲያደርግ ቤተሰብ መንቃት አለበት የሆነ ችግር አለ ማለት ነው የሆነ ያልተገነዘብናቸው ያልተረዳናቸው ያላወጡት እኛ ማናቅላቸው የተወሰነ ፓርት አለ ማለት ነው ያንን እንዲያወጡት ማድረግ ነው ኢንትሮቨርት የሆነ ካራክተር ኤክስትሮቨርት እንዲያደርጉት ማድረግ መቻል አለበት ቤተሰብን ማወቅ አለበት በተለይ እንደዚህ ተጫዋች ቀልደኛ የሆኑ ልጆች ጭምት ሲሆኑ ድንገት ካልም ሲሆኑ ጸጥ ሲሉብን ቅዝቅዝ ሲሉብን መጠርጠር መቻል አለብን የሆነ ነገር እንዳለ ያሳያል ማለት ነው ሶ ይሄንን የቅድም እንዳልሽው ከቤተሰብ ቢጀምር ጓደኞችም ይሄንን እግረ መንገዴን ለቤተሰብ ብቻ አይደለም በነገራችን ለቤተክርስቲያን የራሱ ኃላፊነት አለባት የአገልግሎት ቡድኖች የራሳቸው ኃላፊነት አለባቸው አንድ ምሳሌ ላንሳ በተለይ ኳየር ውስጥ አክቲቭ የነበሩ ልጆች ወደ ኋላ ሲቀሩ የኳየር ሊደርስ ለምን ሆይ መጠየቅ መቻል አለባቸው እስከ ቤቱ ድረስ መጎብኘት ቢያንስ በስልክ መደወል እነኚህን ልጆች አካል ማድረግ ማቀራረብ መቻል ይኖርብናልና የሆነ ችግር ሊገጥማቸው ይችላል የማይወጡበት ደረጃ ላይ ሳንደርስ ምንችለውን ነገር አድርገን እነሱን መታደግ ገንዘብ ማድረግ ይቻላልና በተለይ እንደ ቤተክርስቲያን እንደ ሀገር እንደ ግለሰብ እንደ ቤተሰብ ብዙ ኃላፊነት ይጠበቅብናል ኢቭን ከጓደኛ ጀምሮ ጓደኛችን ሁለት ጓደኛሞች ቢኖሩ የባህሪ ለውጥ ሲያዩ ድንገት ካስተዋሉ ያንን ነገር በደንብ ሴንሲቲቭ ሆነው በጣም ጓጉተው እንዴት ይሄ ሁኔታ ተከሰተ የሚል ነገር ሴንስ ማድረግ አለባቸው ብዬ አስባለሁ ወጣ ያለ ነገር ያፈነገጠ ነገር በጣም ሊወጡት የማይችሉት ነገር ከመግባታቸው በፊት ማከም መድረስ ይቻላል የሚል እምነት አለኝ እሺ በጣም ልክ ነው የምታነሳው ሐሳብና በርካታ ቤት ውስጥ እየተደጋገመ ያለ ነገር ነውና ብዙ ሰው ቤት አለ እንጂ የለም በስልካችን በኩል ውጪ ነው ምንውለውና ሁላችንም ማለት ነው ቤት ምሳ ለመብላት እንሰበሰባለን ምግብ ለመብላት አሁን ላይ ቤት እንሆናለን ቤተሰቦቻችንም ከስራ ይመጣሉ እንጂ አንገናኝም እና የማውራት እንደዚህ አይነት ልምምዶች የሉንምና እንሰበሰባለን ሁላችንም ስልክ አለ እጃችን ላይ እየተጠቀምን ማድረግ ያለብንን አድርገን እየተለያየን ነውና ይሄም ይመስለኛል አንዱ ሁላችንም ብቸኝነት እንዲሰማን ያደረገን ያለው ትልቁ ነገር ነው ወደ ቤተሰብ ወደ ህብረት መመለስ እንዳለብን ያነሳህ ነበር ታዲያ ጌታ ይባርክ ልክ ነው ሁሉም ቤተሰብ ሊያስተውለው የሚገባ ነገር ነውና ልጆቻችን ሳያመልጡን ማስተካከል የምንችለው እንደዚህ ማድረግ ስንችል እንደሆነ አምናለሁና እሺ ሌላው ደግሞ ነው አሁን የበዓልም ወቅት ነው እና ስለ ጌታ ኢየሱስ ክርስቶስ ጥቂት ወደ ኋላ ደግሞ እናንሳና 2000 ዓመት ወደ ኋላ እና ምን አይ ነው ልዩ እንትን አለ ለፋሲካ ግን ከዛ በዘለለ የጌታን ውለታ አስታስብ ምን ታስባለህ አመሰግናለሁ እንግዲህ ቅድም እንዳልኩሽ የትንሳኤ በዓል ሁሉ ነገራችን ነው በተለይ በክርስትና ህይወት ውስጥ ለእያንዳንዱ የክርስቲያን ማህበረሰብ ልዩ ቦታ ያለው ነውና ትዝ ይለኛል በተለይ የፋሲካ በዓል ልጆች እያለን ምን ጓጓው በተለይ ለሊት የሚበላ የዶሮ ወጥ አለና እሱ በተለይ የሹር ቅዳሜ ነው የሚባለው የዛን ቅዳሜ ምሽት ዶሮ ሲሰራ ነው የሚያድረውና እሱን ከጾሙት ሰዎች እኩል መበላበት እድል ነበርና እሱ አይረሳኝም ፋሲካ በተለይ በልጅነትና ከዛ በኋላ በግ ይታረዳል በሳምንቱ ደግሞ አክፋይ ተብሎ የሚመጣ ነገር አለ ፋሲካ በነገራችን ላይ ከክርስትናዬም በፊት እዚህ ከወንጌል አማኝነቴም በፊት በጣም ልዩ ትኩረት የምሰጠው ልዩ ቦታ ያለኝ ትልቅ በዓል ነው የምነው ከመብሉ አንፃር አዎ ብቻ መብል ተኮር ነበር ያ አው መንፈሳዊ ነገሩ ብዙም ግንዛቤም ስላልነበረን ይሄ አይረሳም አሁን ግን ከመንፈሳዊ አውዱም አንፃር የዘላለም ህይወት ያገኘንበት ጌታ ኢየሱስ ክርስቶስ ደሙን ለኛ ኃጢያት በግል ለኔ ኃጢያት የከፈለው እንደሆነ እረዳለሁ ሴንስ አደርጋለሁና በጣም ልዩ ትርጉም ያለው ህይወት ነው
እግዚአብሔር ይመስገን። ያው ደግሞ በዚህ ልዩ ጊዜ ላይ ደግሞ ይሄንን እየቀረጽን ያለ ነውና የህመማቱ ወቅት ዛሬ ደግሞ በዚህ ጌታም የተያዘበትን ቀን እያሰብን ትንሣኤውንም እያሰብን ነው የምንለው ነው። ከሀሳብ ደግሞ ዘሎ ህይወት ያገኘንበት ቤዛ የሆነን ቀን ነውና የሚገርም በጣም ልዩ ትርጉም ለብዙዎቻችን ልዩ ትርጉም ያለው ጌታ የደረሰልንም በዓል ነው። እግዚአብሔር ደግሞ ይሄንን እንድናስብ ይርዳን። ታዲዬ በጣም ነው ማመሰግነው ጊዜህን አመቻችተህ ደግሞ እንደዚህ እንድናወራ ደግሞ እግዚአብሔርን ነገር እንድንነጋገር ስለረዳህን ጊዜህን ደግሞ ስለሰጠህን ጌታ ኢየሱስ ክርስቶስ አብዝቶ ይባርክ። መልካም በዓል ይሁንልን። እንኳን አደረሳችሁ ማለት የምትፈልገው ከዛ ደግሞ በተጨማሪ የመጨረሻ መልእክቴ ነው ብለህ ደግሞ ይሄንን ማለት እፈልጋለሁ የምትለው መጨረሻ ንግግር ካለ እድል ስጥ። እሺ፣ አመሰግናለሁ። በጣም እንግዳችሁ ስላደረጋችሁ ከልብ አመሰግናለሁ። እንግዲህ ለመላው ዓለም የምትገኙ የክርስቲያን ማህበረሰብ አባላት እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ በዓል በሰላም አደረሳችሁ ማለት እወዳለሁ። በዓሉ የሰላም የጤና የመልካም ነገር የእናንተም ነገር ትንሣኤ የሚያገኝበት እንዲሆን እመኝላችኋለሁ። በዚህ የትንሣኤ በዓል እግዚአብሔር የወደቀ የምትሉትን ነገር ሞተብኝ የምትሉትን ነገር ትንሣኤ እንዲዘራበት ነፍስ እንዲዘራበት ያው እንዲያደርግላችሁ እመኛለሁ፣ ጸልያለሁም። መልካም በዓል ይሁንላችሁ። እናንተም እንግዶቼ እግዚአብሔር እንኳን በዚህ ለ2018 የጌታችንና መድኃኒታችን የኢየሱስ ክርስቶስ የፋሲካ ትንሣኤ መታሰቢያ በዓል በሰላም አደረሳችሁ። ድንቅ ጊዜ ከእናንተ ጋር ማሳለፍ ችያለሁ። ደስ ብሎኛል። እግዚአብሔር ይባርካችሁ። አመሰግናለሁ። ተባረክ ታድዬ። ጌታ ኢየሱስ ይባርክ። ስትከታተሉት የነበረው ከብርሃናት ፖድካስታችንን ነበረ። ዛሬ ደግሞ ከታዴ ጋር እንደዚህ አይነት ቆይታ አደረገን። ወደኋላ ተመልሰን ያለፈበትን በህይወት ልምምዱ ጌታ ያደረገለትን ቸርነት ለማውራት ችለናል። ከዚህ ብዙ እንደተማራችሁ አስባለሁ። ጌታ ኢየሱስ ይባርካችሁ። በድጋሚ እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። መልካም በዓል እንዲሆንላችሁ። በተጨማሪ ደግሞ የጌታን ውለታ የመስቀሉን ስራ እያሰባችሁ እንድታሳልፉ እመኛለሁ። በረከት ያስነበርኩኝ። ቸር ሰንብቱ። You were the name, now you